ምን አይነት የሀገር ፍቅር ነው ሱብሃንአላህ። ይሄ ወላሂ ካቅም በላይ ነው። በኢራን ውስጥ በዚህ ሰዓት እየሆነ ያለው ነገር እጅግ የሚገርም ቪዲዮ ነው ይዤላችሁ የመጣሁት። ከላይ የምትመለከቱት ምን ይመስላችኋል? የአሜሪካው ፕሬዝዳንት ዶናልድ ትራምፕና እስራኤል በኢራን መሰረተ ልማቶች፣ ድልድዮች፣ የነዳጅ ጣቢያዎች ላይ ጥቃት ሰነዝራለሁ ማለታቸውን ተከትሎ የኢራን ህዝብ እንግዲህ በነቂስ ከላይ እንደምትመለከቱት በነቂስ ወጥቶ ድልድዩ ላይ ወጥቷል። ድልድይ ላይ ወጥቶ መፈክሮችን እያሰማ ይገኛል። ድልድዩን እየጠበቀ ይገኛል። እንግዲህ ጠዋት አንድ ቪዲዮ ሰርችላችሁ ነበር። የኢራኑ ፕሬዝዳንት ከ14 ሚሊዮን በላይ ኢራናውያን መስዋዕት ለመሆን ተመዝግቧል ብሎ ነበረ። እንግዲህ ያው በተግባር እየታየ ይገኛል። አሜሪካና እስራኤል እነዚህን ሁሉ ህዝቦች እያዩ ጥቃት አይሰነዝሩም በሚል ተስፋ ነው እንግዲህ ወጥተው መፈክሮችን እያሰሙ የሚገኙት፣ ውሎአቸውን ድልድዮቹ ላይ እያረጉ የሚገኙት። ታዲያ ከዚህ በላይ የሀገር ፍቅር አለ? ሱብሃንአላህ። በጣም ስላስገረመኝና በጣም ስላጀበኝ ነው ይህን ቪዲዮ ይዤላችሁ የመጣሁት። እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።